ሌላ ጌታ የተናገረው ነገር በምድር ላይ ብዙ ነገር ሲፈጠር የሰው ልጅ መንግስት መንግስት ይላል ብሏል ጌታ። እግዚአብሔርን እኔን ማየት ለምን አቃታችሁ? እግዚአብሔርን እኔን መመልከት ለምን አቃታችሁ? በምድር ላይ ያለው መንግስት ከመኖሩ በፊት እኔ በመንግስት የነበርኩ የሚኖር የዘላለም አምላክ የነበርኩ እኔ እግዚአብሔር ነኝ። በምድር ላይ በተከሰተው ነገር በሚከሰተው ነገር ሁሉ መንግስት 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 ትላላችሁ። መንግስት የፈጠረ ማን ነው? እኔ አይደለሁም ወይ? በምድር ላይ መንግስትን ያኖርኩት እኔ እግዚአብሔር አይደለሁም ወይ? መሪዎችም ይመለከታል። ይሄኛው መልእክት ለሰው ልጅ ሁሉ ነው። እግዚአብሔር እኔ አልፈጠርኳችሁም ወይ? እስትንፋስ የሰጧችሁ እኔ አይደለሁም ወይ? የማኖራችሁ እኔ አይደለሁም ወይ? የሚመግብ እኔ እግዚአብሔር አይደለሁም ወይ? የሚመጣውን ቁጣ የሚመልስ እኔ እግዚአብሔር አይደለሁም ወይ? በሰው ልጅ ላይ የሚሆነውን ሁሉ የማውቅ እኔ አይደለሁም ወይ? ህዝቤ እኔን ማየት አቃተው። እኔ ምንም ኃላፊነት እንደሌለኝ እኔ ምንም እንደማላቅ ህዝቤ እኔን ማየት አቃተው። እኔን መመልከት አቃተው። ህዝቤ እኔን እንዲመለከት፣ ህዝቤ እኔን እንዲያይ እኔ ብዙ ነገር አድርጋለሁ። እስከ ዛሬ ግን ወደ እኔ አልተመለሳችሁም። እኔን አላያችሁም። ኃላፊነት እንዳለኝ እኔን አልተመለከታችሁኝም። በዚህም አዝኛለሁ። ከየትኛው ሞት መንግስት ያድናል? ለየትኛው ትውልድ መግቦ መንግስት ያበቃል ወይስ ይደርሳል? የመንግስት እጅ እስከ መቼ ነው? የኔ እጅ ግን የዘላለም አይደለም ወይ? እኔ አዳኝ አይደለሁም ወይ? አልፈጠርኳችሁም ወይ? እስትንፋስን አልሰጧችሁም ወይ? ስለ እናንተ አልሞትኩላችሁም ወይ? ወደ ሰው ልጅ የምትጮሁትን ጩኸት ለምን ወደ እኔ አላደረጋችሁም? እኔ አልሰማም ወይ? ለመንግስት ልተዋችሁ ወይ? ያድናችኋል ወይ? ይመግባችኋል ወይ? ያኖራችኋል ወይ? ያስመልጣችኋል ወይ? ያሻግራችኋል ወይ? እኔ የእስራኤል አምላክ አይደለሁም ወይ? የሚዋጋ የሚያውቅ የሚያድን የሚመልስ አምላክ አይደለሁም ወይ? ህዝቤ እኔን ማየት አቃተው። መሪዎች እኔን ማየት አቃታቸው። የሰው ልጅ እኔን ማየት አቃተው ብሏል ጌታ እግዚአብሔር። እኔን ማየት ተስኖታል። እኔን ማየት አቅቶታል። የሰው ልጅ እኔን እንዲያይ እንዲመለከት እፈልጋለሁ። ግን የሰው ልጅ አይኖቹን በሙሉ በእኔ ላይ ሳይሆን በመንግስት ላይ በሁኔታ ላይ አድርጓል። ምድር የኔ አይደለችም ወይ? የሰው ልጅ የፈጠርኩት እኔ አይደለሁም ወይ? በምድር ላይ ንግስናን ያኖርኩት እኔ እግዚአብሔር አይደለሁም ወይ? ከማንም በፊት አልነበርኩም ወይ? ይሄ የምድር መንግስት ሳይኖር በፊት እኔ በመንግስት አልነበርኩም ወይ? በአምሳሌ አልፈጠርኳችሁም ወይ? እስትንፋስን አልሰጠኋችሁም ወይ? ምን ነው ራሳችሁን ለሰው አደረጋችሁ? እኔ ፈጥሬያችሁ ራሳችሁን የሰው አደረጋችሁ ብሏችኋል ጌታ እግዚአብሔር። የእግዚአብሔር ቃል ሲናገር ትንቢተ ኤርምያስ ላይ የእግዚአብሔር ቃል ስለ እግዚአብሔር ይናገራል፣ ስለ መንግስት ይናገራል፣ ስለ ህዝብም ይናገራል። መንግስትን የሚሾም ማን እንደሆነ፣ እግዚአብሔር ራሱ ምን እንደሆነ፣ ስለ መንግስትም ስለ ህዝብም ስለ ራሱም እግዚአብሔር በዛ ክፍል ላይ 18ኛው ምዕራፍ ላይ ይናገራል ትንቢተ ኤርምያስ ላይ እና እግዚአብሔር ታላቅ አምላክ ነው። እግዚአብሔር ኃያል አምላክ ነው። እስኪ እግዚአብሔርን እንመልከት። ምድር ላይ የሆነ ነገር በተፈጠረ ጊዜ መንግስት የሚኖሩ ጥሩ ነው። መንግስትን እናከብራለን። መንግስትን እስቀምጠው እግዚአብሔር ነው። እንደ እግዚአብሔር ቃል ለመንግስት እንዲሁም እንድንጸልይ የእግዚአብሔር ቃል ይመክረናል ወይስ ይነግረናል? ስለዚህ እስኪ ወደ እግዚአብሔር እንመለስ። ወደ ፈጠረን፣ ወደ ሰራን፣ ወደ ሞተልን፣
እስትንፋሱን ለእኛ ብሎ ወደ ተወው ጌታ፣ ለእኛ ብሎ ወደ ተዋረደው ከየትኛው መንግስት በፊት ወደ ነበረው ወደ እግዚአብሔር እስኪ እንመለስ። ምናልባት እግዚአብሔርን አሳዝነን፣ እግዚአብሔርን በድለን፣ በእግዚአብሔር ፊት የማይገባውን አድርገን እግዚአብሔር ጋር እንድንጠጋ፣ እግዚአብሔር ጋር እንድንመለስ እግዚአብሔር ፈልጎ ቢሆን እስኪ ወደ እግዚአብሔር እንመለስ። ሁሉም ወደሚችለው ወደ እግዚአብሔር፣ ሁሉም ወደሚገዛው ወደ እግዚአብሔር። ነገር በተቃጠለ ሰው በሞተ ጊዜ፣ ሰው ጦርነት በመጣ ጊዜ መንግስት ከምንለው ትተን እስኪ እግዚአብሔር እንበለው። እስኪ ወደ እግዚአብሔር እንድንመለስ እግዚአብሔር ፈልጓል። እግዚአብሔርን እንድንጠራ እግዚአብሔር ፈልጓል። የእግዚአብሔርን ፊት እንድንፈልግ እግዚአብሔር ፈልጓል። ወደ እግዚአብሔር እንመለስ። እግዚአብሔርን እንፈልገው። የኛ የህይወታችን ዋስትና በእግዚአብሔር እጅ ላይ እንዳለ እስኪ እግዚአብሔርን እናሳየው። ሁሉም ወደሚገዛው፣ ሁሉም ወደሚችለው፣ አልፋ ወደ ሆነው፣ ኦሜጋ ወደ የሆነው፣ እስትንፋስን በእኛ ውስጥ ላኖረው፣ ምሕረቱን ላበዛልን ለእግዚአብሔር መንግስት በእውነት እላችኋለሁ በፍጹም እኛን ጠብቆ አይችልም። ይሄ እግዚአብሔር ድምጽ በቃ አይችልም። በቃ ሁሉም የሚችል እግዚአብሔር ነው። ሁሉም የሚመግብ እግዚአብሔር ነው። የእግዚአብሔር ቃል ሲናገር እንዲህ ነው፣ የእግዚአብሔር እጆች ከማዳን አላጠሩም፣ ጆሮችም ከመስማት አልደነቆሩም ይላል። እስኪ ወደ እግዚአብሔር እንመለስ። አይኖቻችሁን በእግዚአብሔር ላይ እስኪ አሳርፉት። ሰማይና ምድርን ወደ ፈጠረው ጌታ፣ ያው ወደ የሆነው ጌታ ወደ እሱ እስኪ እንመለስ። ፊታችን ወደ እሱ እናዞር። እስኪ ከሁኔታው ላይ አንስተን፣ ከመንግስት ላይም አንስተን ወደ ጌታ እስከ ዛሬ ጨዌን ምንም መፍትሄ አላመጣንም። ወደ ሰው ጨዌን፣ ወደ ሰው አልቅሰን፣ ወደ ሰው ድምጻችን አሰምተን ምንም አላመጣንም። ምንም አላመጣችሁ፣ ነገም ምንም አታመጡ። ያለ እግዚአብሔር ማንም ምንም ሊያደርግ አይችልም። ያለ ጌታ ምንም መንግስት ምንም ቢመጣ ምንም ሊያደርግ አይችልም። መጽሐፍ ቅዱስ ሲናገር እንዲላል ለሰው የማይቻል ለእግዚአብሔር ይቻላል ይላል። ምድራችን ላይ የሚሆነው ነገር ማረጋጋት የሚችል እግዚአብሔር ብቻ ነው። ተራበን ለሚትሉ የተራበው ትውልድ መመገብ የሚችል ረዥሙ የእግዚአብሔር ክንድ ነው። የሚሞተውን ማዳን የሚችል እግዚአብሔር ነው። ጦርነቱን ማስቆም የሚችል እግዚአብሔር ነው። ይህን መንግስት አይችልም፣ ብቻውን ምንም ማድረግ አይችልም። ይህን የሚችል እግዚአብሔር ነው። ምድርን የሚያረጋጋ ምድርን የፈጠራት እግዚአብሔር ነው። ትውልድን የሚያረጋጋ ትውልድን የፈጠረ እግዚአብሔር ነው። መንግስት በዚህ ምድር ላይ ተወካይ ነው እንጂ የነፍሳችን ባለቤት አይደለም። የህይወታችን ባለቤት እግዚአብሔር ነው። የነፍሳችን ባለቤት እግዚአብሔር ነው። ወደ ጌታ ተመለሱ። እየተሳሳትን ነው፣ እየጠፋን ነው። መፈለግ ያለብን ነገር ትተን መፈለግ የሌለብን እየፈለገን ነው። መጫወት ወዳለብን ትተን መጫወት ወደሌለብን እየጨመን ነው። ይሄ የእግዚአብሔር ድምጽ ነው። ለዚህ ነው ስም ያጣ ነው። እግዚአብሔር ካልሰማን መንግስት አይሰማንም። ወደ እግዚአብሔር ካልጨመን ወደ መንግስት ብንጨው ትርጉም